ትሬዲንግ ለመጀመር ከፈለጋችሁ በመጀመሪያ መማርና መለማመድ ይኖርባችኋል። ታዲያ ለመማርም ሆነ ለመለማመድ ደግሞ የፎሬክስ ብሮከር አካውንት መክፈት ይኖርባችኋል ማለት ነው። ምክንያቱም የፎሬክስ ትሬዲንግን እንዲሁ ከመስማት ባለፈ በተግባር ማለትም የእናንተን ገንዘብ ሳትጠቀሙ ወይም ደግሞ ምንም አይነት ገንዘብ ገቢ ሳታደርጉ ብሮከሩ በሚሰጣችሁ የመለማመጃ ገንዘብ ብቻ በመጠቀም የፎሬክስ ከረንሲ ፔሮች እንዴት እንደሚሰሩ፣ ምን መግዛትና መሸጥ እንዳለባችሁ፣ የት መግዛትና መሸጥ እንዳለባችሁና ትርፋችሁን እንዴት መውሰድ እንዳለባችሁና ኪሳራ እንዳይገጥማችሁ መከላከል የምትችሉበትን መንገድ በቀላሉ እንድትለማመዱ ያግዛችኋል ማለት ነው። ታዲያ በዛሬው ዝግጅታችን የትኛው ብሮከር አካውንት ለጀማሪዎች ምቹ እንደሆነና እንዴት መክፈት እንደምትችሉ ከከፈታችሁ በኋላም በናሽናል አይዲ በፓስፖርት ወይም ደግሞ በመንጃ ፈቃዳችሁ እንዴት ቬሪፋይ ማስደረግ እንደምትችሉ፣ የዌልካም ጊፍት ቦነሳችሁ እንዴት ማግኘት እንደምትችሉና የመለማመጃ ገንዘብ እንዴት ማግኘት እንደምትችሉ በጣም በቀላሉ በግልጽ የማስረዳችሁ ይሆናል ማለት ነው። ከእናንተ የሚጠበቀው እንደነዚህ አይነት አስተማሪና ጠቃሚ መረጃዎቻችን ደርሷችሁ ቻናላችን ሰብስክራይብ፣ ላይክ ማድረጋችሁን እንዲሁም ደግሞ ለሌሎች እንዲደርስ ሼር ማድረጋችሁ መርሳት የለባችሁም። በተጨማሪም እንደነዚህ አይነት አስተማሪ የሆኑ ፒዲኤፎች ማግኘት የምትፈልጉ ከሆነ ለምሳሌ ክሪፕቶ ትሬዲንግ በአማርኛና ፎሬክስ ትሬዲንግ በአማርኛ የመሳሰሉ የትሬዲንግ መጽሐፎችን በፒዲኤፍ የምትፈልጉ ከሆነ ከዚህ ቪዲዮ ዲስክሪፕሽን ላይ ባስቀመጥነው የቴሌግራም ሊንክ ብታዋሩን ወይም ደግሞ የአስተያየት መስጫ ላይ ብታስቀምጡልን የምንልክላችሁ ይሆናል እያልን ወደ ዋና ጉዳያችን የምንገባ ይሆናል ማለት ነው። በመጀመሪያ ስለምንነቱ ለመረዳት ያክል ብሮከር አካውንት ማለት በቀላል አገላለጽ እንደ አክሲዮን፣ ቦንድ እና ኢንቨስትመንት ፈንዶች ያሉ አሴቶችን ለመግዛትና ለመሸጥ የሚያስችል የኢንቨስትመንት አካውንት ማለት ነው። እንደ ባንክ አካውንት ሁሉ ገንዘብ ያስቀምጡበታል ወይም ደግሞ ወጪ ያደርጉበታል። ልዩ የሚያደርገው ግን ገንዘቡን የማስቀመጥ ብቻ ሳይሆን የተለያዩ አሴቶችን ለመግዛትና ለመሸጥ ስለምንጠቀምበትና ወደ ማርኬቱ ስለሚያገናኝን ነው ማለት ነው። ታዲያ ዓለማችን ላይ ብዙ ብሮከሮች ቢኖሩም እኔ ግን ሪከመንድ የማደርጋቸው ኤክስነስ እና ኤግዜም የሚባሉትን ነው። ምክንያቱ ደግሞ አንድ ብሮከር አካውንት ከመክፈታችን በፊት ለእኛ ምቹ እንደሆኑ የምንመርጥባቸው መስፈርቶች አሉ። ከነዚህ መካከል አንደኛው የኢንቨስትመንት አማራጭ ማቅረብ መቻላቸው ነው። ለምሳሌ ያክል ስቶክ ማርኬት ላይ ደግሞ ፎሬክስ ላይ እንዲሁም ደግሞ ክሪፕቶ ከረንሲዎች እና ሌሎች የተለያዩ ኢንቨስትመንት አማራጮች ላይ ትሬድ ማድረግ ወይ ደግሞ ኢንቨስት ማድረግ ስንፈልግ እነዚህን ሁሉ ማርኬት አማራጮች ማቅረብ የሚችሉ መሆን አለባቸው ማለት ነው። ሁለተኛው መምረጫ መስፈርቶች የትሬዲንግ ፕላትፎርማቸው ምቹነት ነው። ይህ ሲባል እንግዲህ ብሮከሩ በድረገጽ ወይም ደግሞ በሞባይል አፕሊኬሽኖች ለመጠቀም ቀላል መሆናቸውና የተለያዩ ቴክኒካልና ፈንዳሜንታል ትንተናዎችን ለመስራት ምቹ የሆኑ ቱሎችንና ኢንዲኬተሮችን ማቅረብ መቻል አለባቸው ማለት ነው። በተጨማሪም ገንዘባችን ገቢና ወጪ ለማድረግ ምቹ የሆኑና ሌሎች ሰርቪሶችን ማቅረብ የሚችሉ እንዲሁም ደግሞ ሬጉሌትድ ወይም ደግሞ ቁጥጥር የሚደረግባቸውና ፈቃድ ያገኙ መሆናቸውን በመረዳት ትክክለኛና ለእኛ ምቹ የሆኑ ብሮከር አካውንቶችን መክፈት ይኖርብናል ማለት ነው። እና መግቢያ ላይ እንደነገርኳችሁ እነዚህንና ሌሎች ተጨማሪ መስፈርቶችን የሚያሟላውና በተለይም ለጀማሪዎች ቀላልና ምቹ የሆነው ኤግዜም ብሮከር አካውንት ነው። ስለዚህ ኤግዜም አካውንት ከመክፈት ጀምሮ ትሬዶችን ፐርፎርም እስከ ማድረግ ድረስ ያለውን ሂደት የምናይ ይሆናል ማለት ነው። ስለዚህ አካውንቱን ለመክፈት 3 አማራጭ አላችሁ። አንደኛው ዌብሳይታቸው ሄዳችሁ exam.com ብላችሁ ሰርች ማድረግ ትችላላችሁ። ሁለተኛው አማራጭ ደግሞ ፕሌይ ስቶር ላይ ኤግዜም አፕ ብላችሁ ማውረድ ትችላላችሁ። ሶስተኛው አማራጭ የዚህ ቪዲዮ ዲስክሪፕሽን ላይ ስለማስቀምጥላችሁ በሱ ሊንክ ገብታችሁ ሬጅስተር ማድረግ ትችላላችሁ ማለት ነው። ስለዚህ ለምሳሌ ያክል እዚህ ጋር ትሄዱና exam.com ብላችሁ ሰርች ማድረግ ትችላላችሁ ማለት ነው። ስለዚህ እንደዚህ ትንሽ ወረድ ስትሉ እንደምታዩት ኤግዜም የሚላለ እሱን አንድ ጊዜ ትጫኑታላችሁ። ከዛም በዚህ መልኩ ይከፍትላችኋል ማለት ነው። እዚህ ጋር 2 አማራጭ አላችሁ። ከዚህ በፊት አካውንት ክሬት አድርጋችሁ ከሆነ እዚህ ጋር ሎጊን የሚለውን ትጫኑትና የነበራችሁን ኢሜይልና ፓስወርድ አስገብታችሁ መግባት ትችላላችሁ። ነገር ግን እናንተ አሁን አዲስ አካውንት ስለሆነ ክሬት እያደረጋችሁ ያላችሁት ስታርት ትሬዲንግ ቱዴይ የሚለውን አንድ ጊዜ ትጫኑታላችሁ ማለት ነው። ከዛም በዚህ መልኩ ይከፍትላችኋል። የእናንተን ያላችሁበትን ሀገር ኢሜይልና ፓስወርድ እንድታስገቡ ይጠይቃችኋል። የእናንተ የምትፈልጉትን ሀገር ታስገባላችሁ ማለት ነው። ወይም ደግሞ የምትኖሩበትን ሀገር ታስገባላችሁ። ሳውዲ አረቢያ ከሆነ ሳውዲ አረቢያ፣ አልጄሪያ ከሆነ አልጄሪያ የምትኖሩበትን ሀገር ካስገባችሁ በኋላ ኢሜይላችሁን ታስገባላችሁ ማለት ነው። ኢሜይላችሁ ደግሞ ልትረሱት የማይገባ በቀጣይነት የምትጠቀሙበት መሆን አለበት። ስለዚህ ኢሜይላችሁን ለምሳሌ የኔ ታግብሪጅ የሚል ከሆነ የራሴን ኢሜይል እዚህ ጋር አስገባለታለሁ ማለት ነው። ከዛ ፓስወርድ ነው የሚጠይቀኝ። ፓስወርድ ደግሞ የተለያዩ ካራክተሮች ያሉበት ካፒታል ሌተር፣ ስሞል ሌተር እና ቁጥሮች ያሉበት መሆን አለበት። ወይ ደግሞ ራሱ ሪከመንድ ያደርጋችኋል። ነገር ግን እናንተ ልትረሱት የማትችሉት ፓስወርድ ቢሆን ይመከራል ማለት ነው። ስለዚህ እሱን ከተጠቀማችሁ በኋላ እዚች ጋር ቼክ ቦክስ አለች። እቺን አግሪመንት ነች። እሷን አንድ ጊዜ ክሊክ ታደርጓታላችሁ ማለት ነው። ከዛም ሬጅስተር የሚለውን አንድ ጊዜ ትጫኑታላችሁ።
ሬጂስተር ስትሉት እዚህ ጋር ፕሊዝ ቼክ ዩር ኢሜል የሚል ይመጣላችኋል ማለት ነው። ይሄ ቬሪፊኬሽን ኮድ ነው። ቬሪፊኬሽን ኮድ በኢሜይላችሁ ይላክላችኋል። ከዛ ወደ ኢሜይላችሁ ትገቡና ቬሪፋይ ታደርጉታላችሁ ማለት ነው። ከዛም በኢሜይላችሁ የተላከላችሁ ቬሪፊኬሽን ኮድ ገብታችሁ ቬሪፋይ ካደረጋችሁ በኋላ በዚህ መልኩ ትጠብቁታላችሁ። እንደምታዩት ዩር ኢሜል አድሬስ ኢዝ ቬሪፋይድ ይላል ማለት ነው። ስለዚህ ቬሪፋይ ተደርጎላችኋል። ከዛም እንደምታዩት እንግዲህ ትሬድ ማድረግ ትችላላችሁ፣ መግዛት መሸጥ ትችላላችሁ፣ ቻርቶችን አናላይዝ ማድረግ ትችላላችሁና የተለያዩ ስራዎችን መለማመድ ትችላላችሁ ማለት ነው። ቀጥሎ የሚመጣው ግን አካውንታችሁን ቬሪፋይ ማድረግ አለባችሁ በናሽናል አይዲ ወይ ደግሞ በፓስፖርታችሁ ወይ በመንጃ ፈቃዳችሁ ቬሪፋይ ማድረግ አለባችሁ ማለት ነው። እሱን ቬሪፋይ ለማድረግ ደግሞ በመጀመሪያ እዚህ ፕሮፋይላችሁ ጋር ትሄዱና ቬሪፊኬሽን የምትላለች እሷን አንዴ ትጫኑታላችሁ ማለት ነው። ከዛ እንደምታዩት በዚህ መልኩ ይከፍትላችኋል። በመጀመሪያ ስልክ ቁጥራችሁን ቬሪፋይ እንድታስደርጉ ይጠይቃችኋል። በስልክ ቁጥራችሁ ሜሴጅ ይላክላችኋል። ስለዚህ እናንተ የምትጠቀሙበት ስልክ ቁጥር ታስገቡለታላችሁ ማለት ነው። ልክ እሱን ካስገባችሁ በኋላ አሁንም ደግሞ በስልካችሁ ቬሪፊኬሽን ኮድ ይላክላችኋል ማለት ነው። እሱ ቬሪፋይ ካስደረጋችሁ በኋላ የፓስፖርታችሁን ወይ ደግሞ ናሽናል አይዲያችሁን እንድታስገቡ ይጠይቃችኋል። እሱንም ጀርባውና ፊት ለፊቱን ካስገባችሁ በኋላ አይደንቲቲያችሁ ቬሪፋይ ተደርጓል ማለት ነው። ቀጥሎ የሚሆነው እንግዲህ እንዴት ነው ትሬድ ማድረግ የምንችለው መግዛት መሸጥ የምንችለው የመለማመጃ አካውንታችን እንዴት ነው ማግኘት የምንችለው ወይም ደግሞ ዴሞ አካውንት እንዴት ነው ማግኘት የምንችለው እንዲሁም ገና ስትገቡ የሚሰጣችሁ ቦነስ አለ ጊፍት አለ $30 እሱንስ እንዴት ነው ማግኘት የምንችለው ትሬድ ማድረግ የምንችለው የሚለውን በዲቴል የማቀርብላችሁ ይሆናል ማለት ነው። ለዛሬው ትንሽ አድካሚ ስለሆነ ይሄን ያክል ካልኳችሁ በክፍል 2 የማቀርብላችሁ ይሆናል። ወይም ደግሞ እየሞከራችሁት እናንተ አካውንት መክፈቱን እየሞከራችሁ ወይ ደግሞ ትሬድ እያደረጋችሁ የሚያስቸግራችሁ ነገር ካለ የአስተያየት መስጫ ላይ ብታስቀምጡልኝ ወዲያውኑ መልስ የምሰጣችሁ ይሆናል ማለት ነው። አመሰግናለሁ ባይ